ችርስ በርሶ ዘመን ፈተና በዛኮ እውነት ነው ፈተና በዝቷል ግን ደግሞ ፈተናው ያዳከመን አይደለም እና ምን እያረገን ነው እንደ ወርቅ አጠንክሮ ያወጣን ነው እኔ ግን እርሶ ከመጡ በኋላ መላ ሰውነቴን እያመመኝ ነው እንዴ እውነቴን ነው እዚህ ጋር ስነካው ያመኛል እዚህ ጋር ስነካም ያም ከሆነ አረ እዚህ ጋርም ስነካው ያመኛል እዚህ ጋር ስነካም ያም ከሆነ በሽታው ያለው እጅ ላይ ነው ወይ ጉድ ከዚህ ሁሉ ጠቅላይ ሚኒስተርነት ቢቀርስ እንተው ይቅር ወይ እንተው አው ይተውት ዓለም ራሱ ፊቱን አዙሮቦት የለ እንዴ አይመስለኝም እዴ ረሱት እንዴ እስኪ ይሄን ቪዲዮ ተመልከቱት እና ይሄ ስልጣን አያስለቅቅም ግን 3 አመት መታገስ አለበት ሌላ 3 አመት ቁልቁል አንድ መፍትሄ አለኝ ለምን ስልጣኖትን ለአቶ ክርስቲያን አይሰጡም በጥያቄ ደረጃ የተከበረ ጥያቄ ነው ግን የአመቱ ምርጥ ቀልድ አድርጌ ነው የምወስደው ማለት አይሰጡትም አልሰጠው ምክንያቱም እሺ ኢትዮጵያ ማስተዳደር አይቻልም ለምን አበላሽተነዋል ምኑን ያበላሻችሁት ካልቸሩን አበላሽተነዋል እና ምን ችግር አለው እነሱ ያስተካክሉት የለ እንዴ ከዚህ በታች የሚሰራ መንግስት ማንንም አይቀበልም ለምንድን ነው የማይቀበሉት የደሃ ቤት ካላፈረስ የደሃ ቤት ማፍረስ ምን ፈልገው እሱ ነው አፈረች ዳይቆን ምኑን ስታንዳርዱን ማበላሸት አራ አይደረግም ይሄ 10 ቆርቆሮ 20 ቆርቆሮ አትፈልጉም 30 አትፈልጉም ወይ ጉድ እንደውም እስከዛሬ ያወጣችሁትን ወጪ ኦዲት እናደርጋለን የገንዘቡን ኦዲት ማድረግ የምትፈልጉ ሰዎች ሄዳችሁ ሼክ መሐመድን ጠይቁ ፈጣሪ ያክብራችሁ ሼክ መሐመድ ይሄ ሲሰሙ ምን ተሰማው የልቤ ትርታ ደርባ ደርሶ ነበር ቆይ ዶክተር አብይ አንድ ጀግና ሰው ላሳየዎት ይሄን ሰው ያውቁታል አለ እርስዎን ልጠይቅዎት እንጂ አልፏል አዎ ግን አስታወሱት ዓለም የሚያውቀው ነው እንደው ይሄ ምክር ቤት ዘንግቶት ከሆነ ብዬ እኮ ነው ይሄ ምክር ቤት ዘንግቶት ቢሆንም ድፍን ኢትዮጵያ ህዝብ የሚያውቀው ነው ይሄ ነገር የተዋጠልዎት ግን አይመስለኝም ለማዋት ትንሽ ቃርቃር ይላል ሳያላምጥ የሚውጥ መሆን የለበትም እርስዎ ግን አብይን ምን ብለው ነው የሚጠሯቸው ፍንጫ በስንቱ ነው እኛ ምን ሰቃየው የሚገርሞት ሰው እየነቀሉ ዛፍ ይተክላሉ ገንዘብ ዛፍ ላይ በቅል ምን አውቄኔ ከዚህ በኋላ ግን አንታገስም ባትታገሱም ስለማይቆም ጊዜ ባታባክኑ ጥሩ ነው ማስቆም እኮ ቀላል ነው ማንና ቆመንታዳ ሰሙት አይደል ምን አይነት ጅልነት ነው አይገርምም የእምነት ቦታ የሚፈርሰው የተሻለ ነገር ለመስራት ነው ይሉናል አራቱም እምነቶች ከዓለም ሰው ሲመጣ ሄዶ የሚጎበኝበት ይሄ የፖለቲካ ስራ ነው እንዴት ማለት ትልልቅ ህንጻ ሰራን ትልልቅ ነገር ሰራን ለማለት ያህል እየሰሩ ያሉት የፖለቲካ ጨዋታ ነው አንድ ሰው እጁ እንዳያስገባ በዚህ ጉዳይ ራሱ ይሄ ወንጀል ነው አረ ከወንጀልም በላይ እዳ ውስጥ ነው የገባ ነው ትውልድ የማይከፍለው እዳ ሊጭኑብን ነው ምን አሁን ኢትዮጵያ እንደው ፈርሳለች እኔ ካልመራውት ፈርሳለች እሱ ነው ትልቁ ችግር አይገርም ለምንድን ነው እርሶ ካልመሯት ኢትዮጵያ የምትፈርሰው የመለመን ጸጋለኝ ማለት ልመና በጣም የሚሳካልኝ ሰው ነኝ እና ለምነው ያገኛሉ ለምኜ ብዙ አላጣም እኛ ጋር ግን አልመጣም በጣም ጠቃሚ ነገር ነው እና እርሶ በምንድን ነው የሚታወቁት በልመና እና አሁን ልመና ምኑ ያኮራል እስከ መቼ ድረስ ለማኝ እንሆናለን እኮ መከራከር ጥሩ አይደለም ሊጀምራቸው ነው ማለት በቃ ኢትዮጵያ ከምስራቅ አፍሪካ አንደኛ ናት በቃ ኢትዮጵያ ከምስራቅ አፍሪካ አንደኛ ናት በዘረኝነት ነው እና ያለን ብቸኛ አማራጭ ልመና ነው ከዚያ ውጭ ያለው አማራጭ ጥሩ አይደለም አሁን ነው መዋጋት ብንዋጋም ዘላቂ ድል አናመጣም እና ምን ተሻለ መመካከል ጥሩ ነው ሰው እየሞተ አዲስ ጉዳይ አይደለም እንዴ ቆይ ድሮ መደመር ነበር አሁንስ ምን ሊሉ ነው መቀነስ መልሱ ይሻላል እንደሱ አሁን አሳዘች እኔ የምለው ወታደር ማረግ የለው መቶ አለቃ የሚባል ማረግ አለ ፖሊስም የራሱ ማረግ አለ እሺ ልዩ ኃይሉስ ልዩ ኃይል ግን የለው ነው እንታገላለን እሺ ስለ ወይዘሮ አዳነች ምን ይላሉ አንድ ሙዝና
1000 ብር ቢቀመጥላት እሺ የቱን ነው የምታነሳው? አንዷ ሙዝ ነው የምታነሳው። እንዴ ለምን? ያ 1000 ብር ብዙ ሙዝ እንደሚገዛ አታውቅም። እውነት ነው።